Shama akkam jirtu kabajamtoota fi jaallatamtoota ilmaan Oromoo namoonni jiru fakkaata amma yeroon taane namni hojiidhaan gallee online irra namoonni jiru fakkaata. Okay, anyways takka sinera ba'uun malu har'a noof kalcha afaan Amaaraatiin waan tokko dubbachuu barbaade natti muufatina. Okay, sagaleen na jeeqaa jira waan ta'eef isinillee jeequu mala jedhee waan yaaduuf noof kalcha afaan Amaaraatiin waan tokko jechuu barbaade guyyoota darban keessa viidiyoo adda addaa fi meseejiiwwan adda addaa argaan ture. Kanaaf isaaniif deebii xiqqoo kennuu barbaade akkasumas kaleessallee keessan seenanii namoonni adda addaa waan adda addaa naa barreessaa turan sanaaf deebii kennuu barbaadeni noof kalcha. ሰላም ጤና ይስጥልኝ እንደምን አመሻችሁ የፌስቡክ ተከታታዮቼ በሙሉ ትላንትና በቀዳሁት ቪዲዮ ላይ ለምንድነው በአማርኛ ማትናገሪው ኦፕሴ ዘረኛ ሆንሽ ወይ ወዘተ በማለት በውስጥም በኮሜንት ላይ ሐሳብ ተሰጡኝ የነበራችሁ ሰዎች አላችሁ። የትላንትና ጉዳይ እንዳለ ሆኖ ያ የግል ጉዳይ ነው። የግል ጉዳይ ስላችሁ እንግዲህ ቤተሰብ መሃል ግጭት ይፈጠራል፣ ያለ መግባባት ይፈጠራል። ያለ መግባባት ሲፈጠር ደግሞ ቤተሰብ ራሱ ነው ተነጋግሮ መፍትሄ መፈለግ ያለበት እንጂ ያንን ችግር ወደ ውጭ አውጥቶ አዋጅ ማለት የለበትም ማለት ነው። ዛሬ እስቲ ልናገር የፈለግኳቸው አንድ 3 ነጥቦች አሉኝ። ከምን ልጀምር መሰላችሁ? ብዙ ጊዜ ለኔም ብቻ ሳይሆን ለብዙዎች የሚሰጥ ለኦሮሞ ሰዎች የሚሰጥ ቃል አለ። ምንድነው እሱ? ዘረኝነት የሚል ቃል። እቺ ወርድ ምናልባት በተተረጎም ወደ ብዙ ልትተረጎም ትችላለች፣ ግን እስቲ እኛ ራሱ የራሳችንን ትርጉም እንስጣት። ዘረኝነት ማለት እንግዲህ ለራሴ እንደገባኝ ስገልጽ ዘረኝነት ማለት ሌላውን ዘር የማይፈልግ ሌላውን ብሄር የማይፈልግ ለራሱ ብቻ መኖር የሚፈልግና ሌላ የሱ ዜጋ ወይ ደግሞ የሱ ብሄር ያልሆነ ዘር ማጥፋት የሚፈልግ ነው። እንግዲህ በኦሮሞ ታሪክ ውስጥ ኦሮሞ ሌላን ዘር ሲጨፈጭፍ ወይ ሲገድል ወይ ደግሞ ሌላ ነገር ሲያደርግ የሰማሁበት ጊዜ የለኝም። አሁን ይሄ ስለዚህ የምናወራበት ጊዜ አይደለም። ግን ምን ማለት ፈልጌ ነው? ብዙ ጊዜ በኦሮምኛ ሰዎች ሲናገሩ ዘረኛ ብላችሁ የምትናገሩ ሰዎች አላችሁ። እገሌ አይደለም ማንነቱን ይሄ ቪዲዮ የሚከታተል ከሆነ ራሱን ሊያውቅ ይችላል። ስለዚህ መቼም አንድ ሰው ስሙ ሲጠየቅ መጀመሪያ የአባቱን ስም አይደለም የሚናገረው፣ መጀመሪያ ራሱ ስም ነው የሚናገረው፣ በመቀጠል የአባቱ ስም የሚናገረው ማለት ነው። ምን ማለት ፈልጌ ነው? እያንዳንዳችን የራሳችን ማንነት አለን፣ የራሳችን ባህል አለን፣ የራሳችን ቋንቋ አለን፣ የራሳችን ባህሪ አለን። በዚህ ውስጥ ደግሞ እኔ የራሴ የሆነ ነገር እያለኝ በግድ ሌላውን ምሰይ ብሎ የሚያስገደኝ ሰው ካለ ያ በጣም አደጋ አለው ማለት ነው። ስለዚህ ብዙ ጊዜ የኦሮሞ ልጆች ኦሮምኛ ሲናገሩ ወይ ደግሞ የሆነ ኦሮሞን የሚያንጸባርቅ ነገር ሲሉ ዘረኛ ብላችሁ ፋንሮሞ ወረጅ ብላችሁ ስትሳደቡ ወይ ስትናገሩ ሰማለሁ። ለምን እኔም ላይ ከደረሰው አንፃር ነው ይሄን መናገር የፈለኩት። ስለዚህ ይሄ ምን ነው የሚያሳየው? ያው ስላንተ እኔ ነኝ የማውቀው ወይ ደግሞ አንተ እኔን ምሰል እኔ እንደምልህ እኔ የምሆነው ነገር ሁን አይነት ነገር ነው። የራስ ማንነት ተተ ወደኔ ተመለስና እኔ እንደምልህ ሁን አይነት መልእክት ነው ያለው። ስለዚህ እባካችሁ ከእንደዚህ አይነት ነገር ላይ እንቆጠብ። በመቀጠል ሰሞኑን ሳያቸው የነበሩት በተለይ ደሩ ዛረሩ I think his name is like this እንደዚህ ይመስለኛል የሱ ስም። እንደውም ብዙ ጊዜ የሱን ቪዲዮዎች እኔም ሼር ሳደርግ ነበረ። ለምን አንዳንድ ደሳስ የሚሉ ቪዲዮዎችም ሲለቅ ነበረ፣ ሳዳመጥም ነበረ። በቅርብ ግን ሁኔታዎችም ስላልተመቻቹልኝ የሱ ቪዲዮ ለማዳመጥ አልታደምኩም። ሆኖም ግን ከሞላ ጎደል የማያቸው ብዙ ነገሮች አሉ። በተለይ ጀዋርን በማንቋሸሽ ላይ የተለያየ ስም እሱ ላይ በመለጠፍ በአጠቃላይ በጀዋር ዙሪያ ያለውን አመለካከት መናገር ፈልጋለሁ።
በርግጥ ጀዋርን ወኪዬ ወይ ጀዋርን ሆኜ ሳይሆን የምናገረው ራሴ በጀዋር ላይ የሚሰማ ይቅርታ እንግዲህ ስልክ እየገባ ነው እባካችሁ እስከምጨርስ አትደውሉብኝ ለምን በዚሁ ላይ ነው የምቀዳው ያለኝ ስልክ አንድ ነው በዚሁ ነው የምቀዳው እዚሁ ላይ ነው የምደውሉት እስከምጨርስ አትደውሉብኝ እና በሱ ላይ ያለኝን አመለካከት እስቲ በሱ ዙሪያ ያላችሁ አመለካከት ብዙ ጊዜ ስለ ጀዋር ሲናገር የሚሰጡትን ኮሜንቶች የሚባሉትን ነገሮች እና የሚደረጉትን ድርጊቶች አያለውም እሰማለሁም ብዙዎቻችን ጀዋርን እንዴ ነው የምናስበው በተለይ በአማራው በኩል ያላችሁ እና በኦርቶዶክስ እምነት በኩል ያላችሁ ሰዎች እኔም ኦርቶዶክስ ነኝ ያላችሁን አመለካከት መናገር ፈልጋለሁ ምንድነው እሱ የምትሉት ጀዋር ኢትዮጵያ ውስጥ ገብቶ የእስልምናን ሃይማኖት አስፋፍቶ የሌላውን እምነት ለማጥፋት የሚፈልግ አይነት አድርጋችሁ የምታስቡ ሰዎች አላችሁ ወይ ደግሞ ኦሮሚያን ገንጥሎ ኦሮሚያን ብቻ ለብቻዋ ሌላው ብሄር ሌላው ሃይማኖት ሌላው ብሄር ብሄረሰብ ከኦሮሚያ ውስጥ ወጥቶ አንድ አይነት ኦሮሞ ብቻ እንዲኖር አይነት አድርጎ የምታስቡ ሰዎች አላችሁ ግን አይደለም እኔ እስከ ዛሬ ድረስ ጀዋርን ካወኩት ጊዜ ጀምሮ እንደዚህ አይነት ነገር ሲናገር ሰምቼም አይቼም አላውቅም ምክንያቱም በእምነት ከመጣችሁ ኢቭን ጀዋር ባለቤቱ ክርስቲያን ናት እሱ ሙስሊም ነው ባለቤቱ ክርስቲያን ናት በብሄር ከመጣችሁ ኦሮሚያ ውስጥ ያለው ብሄር ብሄረሰብ አንድና ሁለት ወይ ደግሞ የአማራ ብሄር ብቻ አይደለም ቁጥሬ ስለማልጨርሰው እኔ እንኳን በቀላሉ የማውቀው ከ20 በላይ ብሄር ብሄረሰብ አለ እንደ አጠቃላይ በኦሮሚያ ክልል ማለት ነው ሌላ ነገር እንግዲህ እኔ አላቅም እንዴት እንደምታስቡት አስቡ እንግዲህ ጀዋር በእምነት በኩል ከመጣ መጀመሪያ የሚገለው የገዛ ሚስቱን ነው ማለት ነው ጀዋር የአክራሪ አይነት አመለካከት ካለውና ጀዋር እናንተ እንደምትሉ ሰይጣናዊ መንገድ ብዙዎች እንደው ጀዋር ሰይጣን ነው የምትሉ ሰዎች አላችሁ እግዚአብሔር አምላክ ይቅር ይበላችሁ ስለዚህ ቶሎ ብለን ወደ ሰው ደካማ ጎን ከመሮጥ በፊት ያ ሰው ምንድነው የሰራው ጀዋር ምንድነው የሰራው ዛሬ እስቲ ያንዳንዳችን እናስብ ጀዋር በተለይ ለኦሮሞ ልጆች ትልቅ ድል ነው የሰራው አሜሪካ ቁጭ ብሎ ኢትዮጵያ ላይ ለኦሮሞ ልጆች አይደለም ለኢትዮጵያ ህዝብ በሙሉ ትልቅ ነገር ነው እየሰራው የኦሮሞ ልጆች መነሳሳት ነው ለአማራ ክልል ልጆች መነሳሳት ምክንያት የሆነው ምክንያቱም አፍንጫ ሲመታ አይን ያለቅሳል እንደሚባለው ነው አንድ ሰው እዚህ ጋር ሲጎዳ ግድ ነው እሱ እንዳለው ነው ደም በፈሰሰ ቁጥር ደም ይፈላል ብሏል ያንዱ ደም ሲፈስ ወገናዊ ስሜት የሚሰማው የዛኛው እንደሚያየ ነገም የኔ ደም እንደዚህ ነው የሚፈሰው በማለት ይሄኛውም ከጎን ይነሳል ማለት ነው ስለዚህ ኢቭን ማለት ነው ዳሩ ዘሃራሩ ተመልሼ ወዳንተ ስመጣ ኢቭን ማለት ነው ጀዋር ደካማ ጎን እንኳን ቢኖረው እንደ ኢትዮጵያዊነት የምናስብ ከሆነ ጀዋር ኢትዮጵያዊ ነው ብለህ የምታስብ ከሆነ እሱን አብጠልጥለ በተለያየ ቪዲዮ እና በተለያየ ነገሮች የሱን ስም ከማጥላላት ይልቅ እሱ ወደሚመከርበትና እሱ መልካም እንዲሰራ ወደሚደረግበት መራመዱ ይሻል ነበር ምክንያቱም መናናቃችን መሰዳደባችን ይሄ አላስፈላጊ ነገር እያደረግን በመጣን ቁጥር የወደፊት ጣፋንታችን እንኳን ለመወሰን ያቀተናል ማለት ነው እዚህ ጋር ሆነን ይሄን ነገር ስናደርግ አንደኛ ጠላታችንም ይሄን ሁኔታዎች እያመቻቸንለት ነው ያለነው ሁለተኛ ደግሞ በዚህ ሁኔታ ከቀጠለ ዛሬኛ ኢንተርኔት ላይ እንደዚህ የምንነቋቆር የምንሰዳደብ ከሆነ የምንናና ከሆነ የወደፊት ጣፋንታችንስ ምንድነው የሚሆነው ጀልጠ ግዛ አይነት ነገር ሊኖር ነው ማለት ነው ጉልበት ያለውና መናገር የሚችል ሰው ብቻ ሊኖር ነው ማለት ነው አንድ ደግሞ ሳለ ለማላልፎ ነገር አለ መሳፍንት ኃይሌ የሚባል አርቲስት ነው በጣም ነው የማከብረው በጣም ነው የሱን ቪዲዮዎችን መከታተለው ግን በቅርብ ጊዜ እሱ የቀዳው ቪዲዮ ነበር ምን አለ ካልሰለጠናችሁ ኑና እናሰልጥናችሁ አለ ይሄ በጣም ትልቅ ስድብ ነው ቃላቱን ለማጋነን አይደለም እኔ እንደግሌ ይሄንን ቃላት ወደ አይምሮ ያምጥቼ ሳይው ይሄ በጣም የሚያስጠላ ንግግር ነው እሱ ሰልጥኖ ሌላው ደግሞ ብዙ ቃላቶችን ተነግረዋል ባይዘው እንዳለ ሙሉ ቪዲዮውን አዳምጫለሁ ወደ 10 ምናምን ደቂቃ 10 ደቂቃ እንደዚህ ነገር ነው በዛ ቃላት ውስጥ በጣም
ኢንዳይሬክት በጣም የሰውን ጭንቅላት የሚጎዱ ቃላቶች አሉ። ዛሬ በትላንትና ማንነታችን መሰደብ የለብንም። ለምን እኛ ያለነው ጄኔሬሽን አዲስ ነን። ከዛሬ 2000 ዓመት በፊት ወይ ደግሞ ከ21 በ21ኛው ክፍለ ዘመን ሆነን ከዛሬ 21 ዓመት በፊት 21 ክፍለ ዘመን በፊት የነበረው ነገር የምናወራ ከሆነ በጣም አመለካከታችን የወረደ በጣም ጭንቅላታችን ጠባብ ነው ማለት ነው። ስለዚህ ሌላው እዚህ ጋር የራሱን ከፍ ያደረገ ራሱን ዝቅ ያደረገ የሚኖርበት ብዙዎች ስለ ታማኝ በየነ ሲናገሩ እጅግ በጣም አጋነው ብዙ ነገር እያንዳንዱ ሰዎች አልሰሩም አይደለም። ማንኛውም ሰው የራሱን ሚና ተጫውቷል። እኔ እንኳን በአቅሜ እዚች ጋር ቁጭ ብዬ አቅሜ የቻለው ነገር እየሰራው ነው። ሰራው ማለት አይደለም። አቅሜ የቻለው ነገር አይምሮ የፈቀደልኝና እንዳደርግ ህሊና ያዘዘኝን ነገር እንደ አንድ ዜጋ እያደረኩኝ ያለሁት። እነሱ ደግሞ ከኔ እጥፍ ጊዜያቸውን እድሜያቸውን ጨርሰውበት ብዙ ነገር ሰርተዋል። በአማራውም በኦሮሞውም በኩል ይሄንን ልዩነት ለማስፋት ሳይሆን ለማጥበብ መሞከር አለብን። ታማኝ በየነ ይሄንን ሰርቷል ስንል ስለ ታማኝ በየነ ጠንካራ ጎን ስንናገር ጀዋር በየነን ደግሞ ማነው ጀዋር መሐመድን ደግሞ ደካማ ጎኑን መናገር የለብንም ማለት ነው። ጀዋር መሐመድም የራሱን አስተዋጽኦ አድርጓል። ብዙ ነገር ሰርቷል። ያ ነገር ዛሬ ምናልባት ለኦሮሞ ህዝብ ብቻ የሚጠቅም ሊመስላችሁ ይችላል፣ ግን አይደለም። እንዳለ ለሀገሪቱ አይደለም እንዳለ ለአፍሪካ ሊጠቅም የሚችል ትልቅ ድልን ያስመዘገበው ጀዋር ከራሳችን ከኦሮሞ ህዝብ ጀምሮ እስከ ኢትዮጵያ ድረስ ወያኔን ኢትዮጵያ ውስጥ በተለያየ ነገር ያናወጣት ያለው ጀዋር ነው። ይሄንን ውስጣችሁ በደንብ ያውቀዋል። ስለዚህ ጀዋር እንደ ተልእኮ አድርጋችሁ የምታስቡ ሰዎች እባካችሁ አመለካከታችሁን አስተካክሉት። እኔ ክርስቲያን ነኝ፣ ኦሮሞ ነኝ። ብዙ የምወዳቸው የአማራ ጓደኞች አሉኝ። ግን ይሄ ማለት እኔ ኢትዮጵያ ነገ ነፃ ብትወጣ በጀዋር ስም ነፃ ብትወጣ ጀዋር ነገ እያንዳንዳችንም በቆንጨራ ይቆርጠናል። ብዙዎች እንደዚህ አይነት አመለካከት ነው ያላቸው። ይሄንን እውነቱን ነው የምናገረው። እኔ ከዚህ በፊት ኦልሞስት 2 ዓመት ይሁን 1 ዓመት አላውቅም ሳላስብ ክፉ ቃል ያናገረኝ ሰው ነበር። ያ ቪዲዮ እስከዛሬ አለ። እዛ ስር ብዙዎች የሰደቡኝ የረገሙኝ አሉ። እኔ ግን ስለዛ ግለሰብ ብቻ ነው የተናገርኩት እንጂ ስለ ብሔር የማንንም ብሔር ስም አልጠራው። ለምን መሰላችሁ? ቀደም እንዳልኩት ነው፣ አፍንጫ ሲመታ አይን ያለቅሳል። ማንኛውም እኔ አሁን ከኦሮሞ ብሔር መጥቶ ማለት ነው እዚህ ጋር ቁጭ ብሎ በቪዲዮ አማራ ቢሳደብ አልፈቅድለትም፣ እንደኔ ማለት ነው። የሌላውን አላውቅም። እንደኔ ለምን ማንኛችንም መከባበር መቻል አለብን። ነገ እውነት ትልቋን ኢትዮጵያ ነፃነት ያለባትን ኢትዮጵያ ተከባብረን ተዋደን በሃይማኖት በብሔር በሁሉ ነገር ተከባብረን መኖር የምንፈልግ ከሆነ መከባበራችን ዛሬ ሩቅ እያለን ነው መጀመሪያ ያለበት። ዛሬ ተራርቀን በዲስታንስ ያልተከባበርን ነገ አንድ ላይ ስንሆን እንደ ሀያ ተረጋግጠን ነው የምንኖረው ማለት ነው። ሌላው ነገር የሌላውን ሐሳብ ውድቅ ለማድረግ መጣር ማንም ሰው ያንዳንዳችን ማለት ነው ሁላችንም በአቅማችን የምናደርገው የምንወረውረው ጠጠር አንድ ቦታ ነው። አማራውም ኦሮሞም ሁሉም ዜጋ ሁሉም ብሔር። ምክንያቱም ሁላችንም አንድ አይነት ነገር ነው የምንፈልገው። እሱስ ምንድነው? ነፃነትን ነው የምንፈልገው። ጦርነትን የሚፈልግ ሰው አለ ብዬ አልገምትም። ነፃነት የምንፈልግ ከሆነ ደግሞ ፍቅርን መማር ምን ጀምረው ካሁኑ ነው። አንድ ላይ ሳንሰበሰብ ሰው መቼም በርቀት ያልተዋደደ ሲቀራረብ አይዋደድም። አስቡት እስቲ። ኦሮሞና አማራ በታሪኩ ተጋብተዋል፣ ተዋልደዋል። እኔ ከስንት አማራ ጓደኞቼ ጋር ተምሬያለሁ። አብረን ጎረቤት ሆነን አብረን አድገን አብረን ተጫውተን ከአንድ ገበታ በልተን አብረን ኖረናል። ወደፊትም እርግጠኛ ነኝ ልንኖር እንደምንችል። ግን ዛሬ እኛ ማማቾ በዚሁ መንግስት ተወልደን በዚህቹ መንግስት ብዙ መከራና ብዙ አይነት ነገሮችን አየን።
ልዩነትን አየን። ተመልሰን ደግሞ ልዩነት ጥቅም እንደሌለውም አይተን ወደ ፍቅርም እንድንመለስ እየሆንን ነው። በዚህ የምታምኑ ከሆነ የሰዎች ስም አታንቋሹ። በተለይ የኦሮምኛ ቪዲዮ የሚቀዱ ልጆችን በአማርኛ የሚቀዱ ቪዲዮ የሚቀዱ ልጆች ላይ ያላቸው አመለካከትና በኦሮምኛ የሚቀዱ ቪዲዮ የሚቀዱ ልጆች ላይ ያላቸው አመለካከት በጣም ይለያያል። ለምን? ስለዚህ አንድነትን የወደፊት አሁን እኮ ወደድንም ጠላንም ኦሮሚያ ወረቀት አይደለችም። ከኢትዮጵያ ውስጥ ቆርቁረን ወይ ቀደን አናወጣትም። ይሄንን ህዝብ ባልና ሚስት ልናፋታ አንችልም። እናትና ልጅ ልናለያይ አንችልም። ወደድንም ጠላንም ማለት ነው። ይሄንን ማመን አለባችሁ። የኦሮሞም ሆነ የአማራውም ህዝብ የማንም ብሔር ህዝብ ማለት ነው። ይሄንን ወደፊት የምናስብ ከሆነ ደግሞ ነገ ከዚህ በላይ ተከባብረንና ተዋደን የምንኖርበትን አገር እንድንመሰርት ዛሬ ትልቅ የሆነ ቤዝ ማስቀመጥ መቻል አለብን። እኛ ከ20ዎቹ በታች ያለን ወጣቶች ነን። በዚህ ውስጥ እንደዚህ አይነት መርዝ ረጭተን ወደፊት ደግሞ የሚመጣውን ትውልድ ምን ልናስተምረው ነው? ምንስ አስቀምጠንለት ልናልፍ ነው? እኛ ዛሬ በቪዲዮ በፌስቡክ እና በተለያዩ ኢንተርኔት ላይ የምንናገረው ነገሮች ህብረተሰብ ውስጥ ገብቶ እያንዳንዱን ብሔር መበከሉ አይቀርም። በፊት የነበረችውን ትንሽ ፍቅር እንኳን እያራረቀን ልንመጣ ነው ማለት ነው። ስለዚህ በእምነትም ሆነ በብሔርም ሆነ በሰው ማንነት አትግቡ። እኔ ማን ነኝ? ኦብሴ ነኝ። የኔ ማንነት የኔ ነው። ማንም ሰው አያገባው። የዛን ሰው መብት እስካልነካው ድረስ ማለት ነው። ስለዚህ በዚህ ዙሪያ ነው መናገር የምፈልገው። በቃ ሌላ የምናገረው ነገር የለኝም። በኦሮምኛ ስናገር ሌላ ነገር የምናገር አይምሳላችሁ። ምክንያቱም ሌላ ነገር ምን አለ እስቲ? ምን አዲስ ነገር አለ? ምንም አዲስ ነገር የለም። ሁላችንም ማወቅ ያለብን የየራሳችን ማንነት አለ። የየራሳችን ባህል አለን። ኢቭን ኢፍ እንደተናገርኩት የየራሳችን የግላችን ባህሪ የየራሳችን ነገር አለን። እኔ መጥቼ ሌላ ሰው ልሆን አልችልም። ሌላ ሰው መጥቶ ደግሞ እኔ ሊሆን አይችልም። ስለዚህ እንከባበር። መከባበር ያለብን አሁኑኑ ነው። ራሳችን የሰለጠነን መስሎን የሌላን ሰው ስሜት በአንድ ሰው ምክንያት የብዙ ሰዎች ስሜት እንደምንነካ እንኳን ማሰብ መቻል አለብን። ሌላው አንድ ሰው ስንሰድብ ያንን ሰው የሚወክሉ ብዙ ሰዎች እንዳሉ ወይ ደግሞ ያንን ሰው እንደዛ አይነት ሰው አመለካከት ያላቸው ብዙ ሰዎች እንዳሉ ማወቅ አለባቸው። ችግር ካለም ደግሞ ማለት ነው በግልጽና በጋራ ነው መፍታት የምንችለው እንጂ ሌላውን እዚህ ጋር ያማን፣ ሌላውን እዚህ ጋር እየሰደብን፣ ሌላውን እዚህ ጋር ያንቋሽሽን፣ እዚህ ጋር ደግሞ አንድነት እያለን፣ እዚህ ጋር ኢትዮጵያ እያለን፣ እዚህ ጋር ዘረኝነት እያለን በእንደዚህ አይነት መንገድ መሄድ አንችልም ማለት ነው። ስፔሻሊ በጣም ትላልቅ ሰዎች፣ ተሰሚነት ያላችሁ ሰዎች እባካችሁ የምታደርጉት የምትናገሩት አንዲት ቃላት በሚሊዮን የሚቆጠርን ህዝብ ትበክላለች። መልካም ነገርም ሆነ ጥሩ ነገርም ስትናገሩ እንደዛው ነው። አንዲት ቃላት ብዙ ህዝብን ልትቀይር ትችላለች። እናስተውል። መቼም ይሄ ፌስቡክ ነፃ ነው ብለን እንደፈለገን ወተንበት የምንፈነጭበት ከሆነ የምናደርገው ነገር ሳይሆን ውጤቱ ከባድ ነው። ውጤቱ ደግሞ ከኛ ከግለሰብ ይልቅ ዜጎቻችን ከኋላ የሚመጡትን ትውልድ ነው የሚጎዳው። ለራሳችን እኛ እዚህ ጋር መጥፎ ነገር አድርገን ካለፍን የሚመጣው ትውልድም ይወቅሰናል። በሚመጣው ትውልድ ደግሞ ተወቃሽ መሆን የለብንም። እኛ ትላንትና አያቶቻችን ባደረጉት እየወቀስናቸው ነው። ልክ እነሱ ያደረጉትን ነገር ደግሞ እኛ መድገም የለብንም። መከባበር መቻል አለብን። ብዙዎቻችሁ በጣም ከሚያስጠላው ነገር ለኦሮሞ ያላችሁ አመለካከት በጣም የወረደ ነው። አንድ ኦሮሞ የሆነ ነገር ሲያደርግ ትነዳላችሁ ነው።
ይቅርታ እንግዲህ ማንም ሰው የፈለገውን ነገር ማድረግ መብት አለው፣ እንደ ግለሰብም እንደ አጠቃላይም ማለት ነው። ስለዚህ ይሄን ይመስላል። ነፃነት ማምጣት የምንችለው በአንድ ግለሰብ ወይ ደግሞ በአንድ ሰው ላይ ተመርኩዘን አይደለም። አማራዎቹ ብዙ ጊዜ ታማኝ በየነ ላይ ነው ፎከስ ማት፣ እኛ ኦሮሞዎቹ ደግሞ ጀዋር ላይ ነው ፎከስ የምናደርገው። እኔ በበኩሌ ጀዋርንም ታማኝንም እወዳቸዋለሁ፣ ግን አባቴንና የአባቴን ወንድም እኩል አልወደውም። ለአባቴ ያለኝ አመለካከትና ለአባቴ ወንድም ያለኝ አመለካከት አንድ አይደለም። ይሄንን ማወቅ አለባችሁ። ስለዚህ ሁላችንም የጋራ ጠላት አለን። የጋራ ጠላታችንን ለመጣል ደግሞ አንድነት ያስፈልገናል። አንድነትን ለማምጣት ደግሞ ፍቅር ያስፈልገናል። ፍቅርን ለማምጣት ደግሞ መከባበር ያስፈልገናል ማለት ነው። መልካም አዳር ይሆንላችሁ። ወሬ ቢበዛ ምንም ትርጉም የለውም። ትልቁ ነገር ግን ተግባር ነው። ይሄንን ቪዲዮ ስቀዳላችሁ ስለ እውነት እኔ በጣም ብዙ መስዋዕት ከፍዬ ነው። ተደብቄ ሁኔታዎችን አመቻችቼ ነው። እቺ ጊዜ ለኔ እጅግ በጣም ትልቅ ናት። ምናልባት ፌስቡክ ላይ ልገባ እችላለሁ። እቺን ቪዲዮ ለመቅዳት ግን ስንት መስዋዕት እንደምከፍል እኔና ፈጣሪ ነን የምናውቀው። ስለዚህ ምናልባት ራሴን ለማሳየት ምናልባት ለመለፍለፍ ፈልጌ እንዳይመስላችሁ። የወደፊት ህይወቴ ስለሚያሳስበኝ ነው። የወደፊት የዜጎቻችን ሁኔታ ስለሚያሳስበኝ ነው። ይሄንን ነው የምላችሁ። እግዚአብሔር ከሁላችንም ጋር ይሁን። ሁላችንም እንደ ሃይማኖታችን፣ እንደ ብሔራችን፣ እንደ ማንነታችን እንከባበር። ማንም ሰው ማንንም የመስደብ መብት የለውም። በተለይ በትላልቅ ሰዎች ወደፊት ለኛ ጥሩ ነገር ያደርጋሉ ብለን በምናስባቸው ሰዎች ላይ ጣታችሁን አትቀስሩ። ዞር ብላችሁ ራሳችሁን ተመልከቱ። እኔ አንድ ሰው ላይ ጣቴን ስቀስር የቀሩት 4 ጣቶች እኔን ነው የሚያመላክቱት አይደለ? እኔስ ምን እያደረኩ ነው? እኔስ ኃላፊነቴ ምን ተወጥቻለሁ? ስለዚህ ዝም በይ፣ ስለታማኝ አታውሪ። ይኸውላችሁ እንደዚህ አይነት አመለካከት ነው ያለን። ታማኝ ምንድነው? ሰው አይደለም? ራሳችንን እንመለስ፣ ወደ ራሳችንን እንመለስ። ዛሬ ውጭ ሀገር ሆነን በየአረብ ሀገርና በየፈረንጅ ሀገራት ሆነን እንደምንናገረው አይደለም ነገሩ። ነገ ዋጋ ሊያስከፍለን ይችላል። ዛሬ የምናደርገው ነገር ነገ ትልቅ ዋጋ ሊያስከፍለን ይችላል። ወይኔ ባላደረኩት፣ ወይኔ ባላልኩት፣ ወይኔ ያ ቀን በተመለሰ ብለን የምንቆጭበት ቀን ይመጣል። ይሄ ሳይመጣ ግን አሁኑን እንጠንቀቅ። የሚያዋጣንና የሚጠቅመን ነገር ነው ማድረግ መቻል ያለብን። ዛሬ እንደ ፌዝ እና እንደ ቀልድ የምንናገራቸው ነገሮች ነገ ምን ይላል? አሁን ተረት አለ በኦሮምኛ ነው። ከንታኒ ፈኒሰን ዳበተን ይብሱን መዲባ ይላል ኦሮሞስ ተረት። ቁጭ ብለው የሰቀሉት ቆሞ ማውረድ ይቸግራል ይባላል። ትርጉሙን ዳይሬክት ተርጉም ነው በአማርኛ ምን እንደሚባል አላውቅም። ስለዚህ ዛሬ እንደ ቀላል የምናየው ነገር ነገ ወየውልን እያንዳንዳችን ማንም ሰው ማለት ነው። ይሄ ነው። በጣም ወዳቸዋለሁ፣ አከብራቸዋለሁ ሁላችሁ ነው። ሰው ተብሎ የተፈጠረ ሰው ሁሉ አልጠላም፣ ሁላችሁንም ወዳቸዋለሁ። ሰው የሚጠላ አስተሳሰቡ እንጂ ሰውነቱ አይደለም። ምክንያቱም ሰው በሰውነቱ በማንም ፊት ክብር ነውና